አሁን እስልምና ስለ ንጽህና ታማለህ? እኔ ተሳስቶ እኔ የፎቢያ አለብኝ መጥፎ ሽታ እንዴት ነው መሆኑ በሚሊዮን ህዝብ መሃል ብዬ መካ ላይ 4 ሚሊዮን 5 ሚሊዮን መሃል እኮ ሰገድን። ሽታ የለም። ምን አይነት ዲሲፕሊን ነው? ያ ሁሉ 5 ሚሊዮን ምናምን ሰው ተስተካከሉ፣ ርቀታ ክፍተታችሁን ዝጉ ሲል አንድ ድምፅ ስትወጣ ዲሲፕሊን ያው ድምፅ ጸጥ ይላል። የዛ ሁሉ ሰው እየሸና እየበላ እየጠጣ በምን አይነት አቅም ነው የሚያስተናግድ? ሽታ የሚባል ነገር የለም፣ ቆሻሻ የሚባል ነገር የለም። ንጹህ ነው ሰው። በዛ ኡምራ ስታረግ ያለው ግፊ ሽታ ዝባሃል ነገር የለም ብራዘር፣ የለም። ሁሉም ውዱ አድርጎ ነው የሚገባው። በምንድን ነው አንተ 3 ጊዜ አፈን ተጉመጥምጣሽ ተተፍተህ በደንብ አድርገህ እንትን ብለህ አንዳንዶች ነካ የሚያደርጉ አሉ። እንደልም አድርገህ ገብተህ ምን ያለ ሊገጥም ይችላል። እና እያንዳንዱ እስልምና እንዳንቀበል ቅድም እንዳልኩህ ዝናቡ መጣ አንጠበጠበ አሊ መሐመድ ቂጡን አጠበ እንደምትባለው አይነት ነገር አሁን በዘመናዊ መንገድ እነፎ የጀመሯት ድራማን አቁመ ምንድን ነው አሁን ሰው ሁሉ ቂጡን የማይታጠብ የለም። ኢትዮጵያ ውስጥ ሶፍት አይጠቀምም፣ ነውር ነው። ኪንታሩን ድሮ ነውር ነበረ። ወንድ ልጅ እንዴት ቂጡን ያጥባል በውሃ እየተባለ እንዴት ሽንቱን ያጥባል እየተባለ አሁን ሳይንስ በሙሉ ሹፌር በሙሉ ኢትዮጵያዊ በሙሉ ሶፍት አይጠቀም። አሁን ቂጡን በውሃ ነው የሚያጥበው። ኪንታሮት ቀነሰ። ይሄ ጤና ነው። እስልምና ላይ ምንም ነገር ያለ ምንም ምክንያት አልተደረገም። እያንዳንዱ ወንድ ቂጡን ያጥባል አሁን በውሃ፣ ሶፍት አይጠቀምም። ሴትም ወንድም። ሴት አሁን ምንድነው ቀሪቦ ነው የሚባለው በእኛ ስትሄድ እስላም ነህ እንዴ ምናምን ይባል ነበር። ወንድ ልጅ እንዴት ዋይዞ ይሄዳል? እንዴት ቁጭ ብለህ እንደ ሴት ትሸናለህ ይላል። አሁን ሁሉ ቁጭ ብሎ ነው የሚሸናት። እንደ ሴት ልጅ ቁጭ ብሎ ይሸናሉ ይላል። ሽንት እስቲ ዝም ብለህ ሽናው። ልብስ ላይ በሙሉ እኮ ነው የሚዝረከረከው። ጫማ ምናምን ልብስ ነው የሚበላሸው። ምን ያህል ለንጽህና! ይሄ የሰው ዕውቀት አይደለም። ይሄ የተፈጥሮን ስርዓት ነው በቁርአን አስቀምጠውልን ሄዱ። ቁጭ ብለህ ስሸና ልብስህን አይነካህም። በውሃ ስትታጠብ ኪንታሮት አትያዝም። ሰው ሁሉ ቁጭ ብሎ ይነዳል ይውላል። ላቡን እንደገና በሶፍት ያደርጋል። ኬሚካል አለ። ኪንታሮት በሽተኛ ነው። ሃይማኖት ሐኪም ቤት ስትሄድ በምንድን ነው ሶፍት አትጠቀም በውሃ ታጠብ ይላል። ከየት አምጥቶት ነው? የዛሬ እስልምና ሲለው ወንጀል ነው። ሳይንስ ሲልህ ግን ትቀበላለህ።